ከጆርዲ ጋር ተደዋውለናል። አዎ ሊያሾ ፈርተሽ ጆርዲ ጋር ደወልሽ? እንደዛ ካሰባችሁ ችግር የለብኝም፣ ምንም ችግር የለብኝም። በነገራችን ላይ ግን ደግሞ ማወቅ ያለባችሁን እንድታውቁ አደርጋለሁ። ነገሩ እንዲህ ነው። እዚህ ሀገር የምትኖር አንድ እህት አለችን ከእነሱ ጋር አብራ የምትሰራ። እሷን ስለማውቃት ወደ እሷ ጋር ቴክስት አደረኩኝ። ጆርዲ ጋርም አይደለም ያደረኩት። ምክንያቱም ነገሩን እኔ እንዳስብኩትና እንደገመትኩት ሳይሆን በማላስበው ባላስብኩት ያላልኩትን ምናምን ጠምዝዘው እንዳገናኙኝ። ይህንን ነገር ደግሞ የሰራችው እንቁርቲ እንደሆነ ስለማቅ እንቁርቲና የእንቁርቲ መሰሎች ከብቶች ትለናለች። የስ ቀላል እላችኋለሁ እንዴ። ጠንዝዘው ጨዋታውን ያስነሳው ሌላ፣ ወሬውን ያነሳው ሌላ፣ ተጠቃን ያለው ሌላ፣ አጠቃች የተባለችው ሊያ። ስለዚህም ከኔ ጋር ምንም ከማያገናኛቸው ሰዎች ጋር ጎትተው አስገቡ። እንቁርቲ ናት ይሄን ስራ የሰራችሁ ስለማቅ ማለት ነው። ሶ እዚህ ሀገር ያለችው እህቴ ጋር ጻፍኩላት። ስልክሽን ላኪልኝ አልኳት። በቴሌግራም ጆይን አደረገችኝ። አወራን ከሷ ጋር። ኦኬ እኔ እንደዚህ አይነት ነገር አላውቅም፣ የኛ እንደዚህ ነው፣ የኛ ፕሮግራም እንደዚህ ነው። ቢሆንም ግን የአንቺ ስህተት ምንድን ነው ሊያ? ወደ ሚዲያ የመጡ እህቶቻችን ጥቃት ደረሰብን ብለው ሲሉ እኛ ልንከላከልላቸው ነው እንጂ የሚገባው ለምን ብለን ልንጠይቃቸው አይገባም አለችኝ። ምክንያቴን ሪዝኔን ለምን እንደዚህ እንዳልኩኝ ለምን ጆርዲ አዎ በይቅርታ ብለሻል፣ ግን አንቺም እኮ ቪዲዮ ስትሰሪ ሊያየ እንግዲህ በነገሮች ስህተት ነው እኔም ይቅርታ አላልሽኝም። የተነጋገርነው እንደዚህ ነው አይደለ? ይቅርታ ልንባባል ነበር አላልሽም አላልሽኝም። ስለዚህ ያልኩትን ቃሌን አክብሬያለሁ። እኔ ቃሌን የማጥፍ ሴት አይደለሁም። ምክንያቱም እንደ ሴት የምታደርሱት እኔ ላይ እግዚአብሔር ያያል፣ እግዚአብሔር ይፈርዳል። የውልሽንም ማንነት በቅርብ ቀን ትዋረጃታለሽ፣ ከነ ምናምናችሁ ትወጣላችሁ። ችግር የለውም። ግን እኔ ላይ የምትሰሩት ስራ ግን እንደ አንድ ሴት ከበደልም በደል ነው። ሊያሾ ዩቱብ እናዘጋለን። አዘጉት። ከዛም እውነታው ይወጣል በደንብ። ሊያ ስትናገሪ ነገሩ በጣም ይጣጣፋል። እንደዚህ ይሆናል። ኦፍኮርስ ፓወር አለኝ። አልተማርሽም ደደብ ትሉኝ የለ እንዴ? ታዲያ ደደቧ እንዴት እንደዚህ አንቀጠቀጠቻችሁ? ሚዲያው እንዴት እንደዚህ ተቆጣጠረችው? ስለ እውነት ስናገር ወንጀለኛ ያደረጋችሁኝ አይደለም? ሴቶችን ታንቋሻል። እነዚህ ዘልዛላ ሴቶችን ልደግፍ እኔ እኮ በይኸውልሽ እኔ በዛ እድሜ እንጀራ ፍለጋ እንጂ የወንድ ልጅ ካሮት ፍለጋ አልተሰደድኩም። እሺ ብርታትን ጥንካሬን እንጂ ዝሙትን አይደለም እኔ ከቤተሰብ የወረስኩት። እናንተ ግን በድፍረት እንደነዚህ አይነቶቹ ሴቶች ስቆጣ እንደዚህ ነው። ሳኮት ሴቶችን ታጣጥላለች፣ ታንቋሽሻለች፣ እንደዚህ ትላችኋለች። ሪሊ የምራችሁን ነው? እውነት እኔ ለሴት ልጅ ጥላቱኝ? ታዲያ ለሴት ልጅ ጥላት ካላችሁ እኮ እኔ ላይ የምትሰሩት እኮ ከጥላትም የሆነ የበላይ ያለቀለት ጥላትነት እኮ ነው እያደረጋችሁብኝ ያላችሁት። እናት ናት፣ ቢያንስ ብቻዋን ናት አይደለም፣ እናት ናት። ሊያ ያለ የለም እኮ አለ እንዴ? ከወዳጄ ምናምን እስከ ቅርቤ ሰው እኮ ሊያ እናት ናት ብሎ የወጣ የለም። የእናንተን ኮመንት ፍራቻ ሁሉም ጥጉን ይዞ ነው የሚመለከተው። ብቻዬን ነው እየመለስኩላችሁ ያለሁት። በነገራችን ላይ በጣም የታዘብኩትን ነገር አንድ ነገር ልንገራችሁ። ጨዋታን ጨዋታ ያነሳዋል። አሁን ስለ አንዷ እዚህ ላይ ስላለችው ጠበቃ ስለሆናችሁላት ህይወታችሁ ወይም ብቻ ስለእናንተ ሴት ምናምን እዚህ ላይ ስለሆነው አንድ ጥያቄ ልንገራችሁ። እኔ እናቷን ረድታ ቤተሰቧን ሁሉም በቤቱ የራሱ ታሪክ አለው። የድሃ ልጅ ስትሆኚ አላማ ካለሽ ጠንካራ ሴት ትሆኛለሽ። እኔ እናቴ በህይወት እያለች ብዬ ብዙ ጊዜ እነግራቸዋለሁ። ድሃ ስለነበርኩኝ እናቴን መርዳት ስለምፈልግ ገና በዛ በጨቅላዎቹ እድሜ በየሰፈሩ እየሄድኩኝ ፀጉር ሰራ ነበረ። ፀጉር ሲሰራ 3 ብር ነበር። 3 ብር ሰርቼ ለእናቴ ቡና ገዛላት ነበረ። ሚኒስትሪ ተፈትነን ክረምት ላይ ዌይተርነት ሰራ ነበረ። ወይኔ እናቷ በዌይተርነት ሰርታለች በልጅነቷ። ሁሉም ጀግና ዓላማ ያለው ሰው ለቤተሰቡ መስዋዕት ይከፍላል። እናቴን ካጣሁ በኋላ ደግሞ እንጀራ ፍለጋ ራሴን ለመቀየር በሴትነቴ በገላይ ሳልነግድ
አገሬን ለቅቄ ወጥቼ ሰርቻለሁ። አንዷ ዌይተርነት መስራት እንደንትኑ ወይም ምናምን እኔ ምን አይነት እሳቱን አንቲበት ጉዴ ጠፋ። እንዴት እንደምትጠቀሙበት አላውቅም። ሁላችንም ለቤተሰቦቻችን እናታችንን ከድህነት ለማውጣት የትኛዋም ሴት ዝቅ ብላ ሰርታለች። ዝቅ ብለን ሰርተናል። የዛሬ ልጆች ላይሰሩ ይችላሉ። የዛሬ ልጆች ዌይተርነት ተቀጥራ ላታደርገው ትችላለች። የዛሬ ልጆች በዚህ ሰዓት አቋራጭ ገንዘብ ፈልጋ ትጋደም ይሆናል። እኔ በነበርኩበት ሰዓት ግን እናቴ በህይወት ኑራ ለእናቴ በምችለው አደርግ ነበረ። የሰፈሬ ሰዎች አልሞቷል። በየሰፈሩ እየሄድኩኝ ፀጉር ሰራ ነበር። ሽሩባ እየሰራው 3 ብር እያመጣው ለእናቴ ይሰጣት ነበር። የሚያውቅ ያውቃል። ክረምት ላይ ዌይተርነት ሰራ ነበረ። ይሄም ትልቅ ነገር ነው ማለት ነው። ምንድን ነው አሁን ላይክ ሁሉም ለቤተሰቡ አልከፈለም። ከዛም ትመጪና እሷ እንደዚህ አዎ፣ ብዙ መረጃ አለኝ። አዎ ገና ለመጀመሪያ ጊዜ ዛሬ ጠበቃ ሆናችሁ የምታወሩላት ሴት ለእኔ እና ለጓደኛዬ ብዙ ነገር ብላ ነግራናለች። በዛ አስታከል ቀርበናታል። ምክንያቱም የእውነት መስሎ ሴት ስለሆንኩኝ። በተቀረ ወንጀል የሚሰራው ሌላ፣ የሚከሰሰው ሌላ፣ የሚያጠፋው ሌላ፣ የምትጠየቀው ሌላ። ነገም ከነገ ወዲያም ይቅርታ አልልም። አንደኛ ነገር። ሁለተኛ ነገር በቪዲዮ በፎቶ ያልኩት ነገር የለም። እንደ ምክር ሚዲያ ላይ ያሳዩትን የሰማሁትን የማውቀውን ነገር ተናግሬያለሁ። ሴትን ልጅ ግን ጎርተሻል ምናምን ለምትሉት እንግዲህ ያላችኋቸው ሰዎች እነሱን አታክ ካደረግኳቸው ይዘው ቪዲዮውን ይጠይቁ። እኔ ዝግጁ ነኝ በመደራጀት ህብረት በመፍጠር። አዎ ለእናንተ በጣም ተመቻችቼ እኔ ያው ልክ ናችሁ በቃ በእንትን ስለሆነ እንደዚህ ምናምን ብዬ ይቅርታ ያላልኩትን ለምንድን ነው ይቅርታ የምታስጠይቁት? እኔ በቪዲዮ ብዬ ማስፈራሪያ ተናግሬያለሁ። ቪዲዮሽን አወጣለሁ ብያለሁ። አታርጉ ብሎ ምክር መምከርና ማስፈራራት ይለያያል። እናንተ ግን እከሌን ይቅርታ በይ አልልም። ለምንድን ነው ይቅርታ የምላቸው? ምን ስላደረግኩኝ? ግን አሁንም በእኔ በሴትነትሽ ሞራልሽ ነክቼሽ ካለ አሲድ ባሌን ከነካሽብኝ እንደዚህ ያደረግሻለሁ ብዬ እውነት ያ ነገር ያመማችሁ እህቶቼ ካላችሁ የስ እናንተን ይቅርታ እላለሁ ብያለሁም ከዚህ በፊትም ብያለሁ። አሁንም ለዚህ ንግግር ምክንያቱም እኔ እንደዚህ የሚደረግባትን ሴት የምደግፍ ሴት አለ ነይ እስኪ የኔ ቆንጆ ነይ የኔ አሻንጉሊት ነይ እስኪ ቁጭ በይ የኔ የኢንተርኔት ጋለሞታ ነይ እስኪ ነይ እንጂ። በመጀመሪያ ደረጃ ምንድን ያልሽኝ ይብራራልኝ። የልጄ የውሻዬን ቤት ኮፒ አርጋብኛለች ሊያሾ ፊንገር ሾ እና የውሻዬን ቤት ቀድመሽ ወስደሽብኛል፣ ፍትህ ለውሻዬ ምናምን እያልሽ ኬኳ ነጥቃኛለች፣ ኮፒ አርጋኛለች፣ ፍትህ ብለሽኛል። እሺ ምን ይደረግ ካልሽ ምን ይደረግ። እሺ ግን መልሳለኝ። አንቺ እንከፍ መልሳለኝ። እኔ ቁጭ በይ። አሜሪካ ሀገር ብዙ ሰዎች ውሻን ከልጅ ጋር እኩል ነው የሚያወዳድሩት አውቃለሁ። ምክንያቱም እንስሳታቸውን እንደ ልጅ እንደሚንከባከቡት ልጅ ከሌላቸው ልጅ ቢኖራቸው እናት ድንጋይ ትብላ ባለጌ ሴተኛ ዳሪ አንቺ ምንድን ነው ሰውን የምትሳደቢ? አንቺ ማለት ሴተኛ ዳሪ እናንተ ናችሁ። አለቀ። እኔ ምን አንቺ ማለት ሴተኛ ዳሪ ያለው አንቺ እኮ የዱባይ ቱቦ እኮ ነሽ ባለጌ። በስዋሳ በዚህ የምትኖሪ በዚህ የምትተዳደሪ you will see መራዊ አንድ ነገር ልንገራችሁ። መነጋገር ካልቻለ ጠቅላላ ነው የማወርደው። ጌታ ቢያነሱ ማትነሳ ማትታጠብ ሰው ማቶ ሌባ አጭበርባሪ ከነ እህት ማለት ነው። ለማጭበርበር ፈለግ ትጭበረበራለህ አንተ እህትም አንተ ሌባ የሌባ ወንድም ስንቱን ሴት አጭበረበርክ። ስንቱን ሊያኮናት ጉደን ያወጣችሁ እኔ እኮ አይደለሁ ገላገልሽኝ።
አይገርምሽም? ገላገልሽኝ። እኔ ጀግና ነኝ። እንደዚህ ያለው አህያ አይመጥነኝም። መጀመሪያ ፓንት ልጠብ፣ ቄጥህን እጠብ፣ ጥፍርን ቁረጥ፣ ተዘብዘብ፣ ጥርስን አስተክል፣ ፀጉርን አስተክል። ከዛ በኋላ ከኔ ከጂጂ ጋር ታወራለህ። እኔ እኮ ነገርኩህ። ብፈልግህ ኖሮ እኮ ነገርኩህ። አስቀምጠህ ነበር። ስለማልፈልግ እኮ ነው በፖሊስ ተጎትተህ የወጣው። መራዊ ትዝ አለህ እንዴት ውልቅ ብለህ እንደወጣ? እንዴት ስትናደጂ ደስ ይለኛል። ስትናደጂ ስታብጂ ደስ ይለኛል። ባንተ በጓደኛ ብናደድ አይሻልም? ካንተ ይልቅ እዚህ ጋር 2 ልጆች አሉ። እነሱ ልጆች አናግሯቸው። በጓደኛ አይሻልም? ካንተ ይልቅ ይኸውልህ፣ አይደለም ይችን ቱቦ ሸርሙጥ አይደለም። ኧረ በእናትሽ እንደዛ ይባላል። ሐራም አለክ፣ ሐራም አለክ። መጀመሪያ ጭቀቀትን ጥርስ ምናምን አስተካክልና ከኔ ጋር ሰው ያንቺን ጀርባ ሳክነው ማቀው እንጂ እኔን ጀርባ አክክ ያላችሁ ይቅርታ። ስማ መጀመሪያ ሰውን መጀመሪያ ጥፍርን ቆረጥ፣ ፀጉርን አስተካክል፣ ጫትን አቁም። ገባ? ሰው ስላልሆንኩ እኮ ነው ያለው። ጸበል እሄዳለሁ